ኢየሱስ በዘፍጥረት የሴቲቱ ዘር፣ በዘጸአት የፋሲካ በግ፣ በዘሌዋውያን ሊቀ ካህን፣ በዘኍልቍ የደመናና እሳት አምድ፣ በዘዳግም ነቢይ፣ በኢያሱ የመዳን አለቃ፣ በመሳፍንት ዳኛና ሕግ ሰጪ፣ በሩት የችግር ጊዜ ተጠሪ ዘመድ፣ በአንደኛና ሁለተኛ ሳሙኤል ታማኝ ነቢይ፣ በነገስትና በመሳፍንት ገዢ፣ በእዝራ የተሰበረውን የሰው ሕይወት ግድግዳ ጠጋኝ፣ በአስቴር ታሪክ ቀያሪ፣ በኢዮብ አዳሽ፣ በመዝሙረ ዳዊት እረኛ፣ በመክብብ ጥበብ፣ በመኃልየ ሰሎሞን ተወዳጅ ሙሽራ፣ በኢሳይያስ የሰላም ልዑል፣ በኤርምያስ የጽድቅ ጥግ፣ በሰቆቃወ ኤርምያስ የእንባችን ትንቢት፣ በሕዝቅኤል ድንቅ ባለ 4 ፊት ሰው፣ በዳንኤል በእሳት ውስጥ 4ኛ ሰው፣ በሆሴዕ ታማኝ ባል ወደ ኋላ ከሚንሸራተቱት ጋር ለዘላለም የተጋባ፣ በኢዩኤል በመንፈስና በእሳት አጥማቂ፣ በአሞጽ ሸክማችንን ተሸካሚ፣ በአብድዩ ብርቱ አዳኝ፣ በዮናስ ታላቅ የውጭ ሚስዮናዊ፣ በሚክያስ ባለቆንጆ እግር መልእክተኛ፣ በእኛ እግር አባባል እግረ እርጥብ፣ በናሆም ለመረጣቸው በቀላቸውን ወሳጅ ፍትህ ሰጪ፣ በእንባቆም የእንባ ጸሎት መልስ፣ በሶፎንያስ አዳኝ፣ በሐጌ ጠፋውን ዘር ተኪ፣ በዘካርያስ በዳዊት ቤት ስለ ኃጢአትና ኃጢአተኛ አግኝቶ ከፋች፣ በሚልክያስ የጽድቅ ልጅ፣ በማቴዎስ የአይሁድ ንጉሥ፣ በማርቆስ ሰራተኛ፣ በሉቃስ የሰው ልጅ የሚሰማቸውን የሚሰማው፣ በዮሐንስ የእግዚአብሔር ልጅ እውነት ሕይወት መንገድ፣ በሐዋርያ ሥራ የዓለም አዳኝ፣ በሮሜ የእግዚአብሔር ጽድቅ፣ በአንደኛ ቆሮንጦስ የሞት መውጊያ፣ በሁለተኛ ቆሮንጦስ አሸናፊ ድል አድራጊ ድልን ሰጪ፣ በገላትያ ከእስራት ነጻ አውጪ፣ በኤፌሶን የቤተ ክርስቲያን ራስ፣ በፊልጵስዩስ ደስታችን፣ በቆላስያስ ሙላታችን፣ በአንደኛና ሁለተኛ ተሰሎንቄ ተስፋችን፣ በአንደኛ ጢሞቴዎስ መታመኛችን፣ በሁለተኛ ጢሞቴዎስ እረፍታችን፣ በፊልሞና በጎነታችን፣ በቲቶ እውነት፣ በዕብራውያን ፍጹምነታችን፣ በያዕቆብ የእምነታችን ኃይል፣ በአንደኛ ጴጥሮስ ምሳሌያችን፣ በሁለተኛ ጴጥሮስ ንጻታችን፣ በአንደኛ ዮሐንስ ሕይወታችን፣ በሁለተኛ ዮሐንስ የሥርዓት መስመራችን፣ በሶስተኛ ዮሐንስ ንቃታችን፣ በይሁዳ የእምነታችን መሰረት፣ በዮሐንስ ራእይ የሚመጣው ንጉሥ ኢየሱስ ኢየሱስ ኢየሱስ